ሰላም ውድ የላይፍ ላቭ ዊዝ ሶሎሞን ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እንግዲህ በባለፈው ጊዜያት እንግዲህ የስነ ህይወትና የኬሚስትሪ የስነ ቅመማ ይዘት ያላቸውን ከምዕራፍ 2 ጀምረን እስከ ምዕራፍ 5 ለመመልከት ችለናል። ያው ምዕራፍ 1 መግቢያ እንደሆነ ስለተሰላየን ነው። እዚህ ምዕራፍ 2 እና ምዕራፍ 3 የኬሚስትሪ ይዘት አለው። ምዕራፍ 4 እና ምዕራፍ 5 ደግሞ የስነ ህይወት ወይም የባዮሎጂ ይዘት እንዳለው ተነጋግረን ጠቅላላ ያሉ ግንዛቤዎችን በሚያስጨብጥ መንገድ ለመመልከት ሞክረናል። ለዛሬ ደግሞ ምዕራፍ 6ን ይዤላችሁ ቀርብ ያለው ይህ ምዕራፍ 6 ከፊዚክስ ዘርፎች ውስጥ ነው የሚመደበው ወይም ስለ ከፊዚክስ ዘርፎች መካከል ወይም በዛ የሚጠናን ሀሳቦች ነው የሚያነሳልን። እንግዲህ ስለ መሬት ነው በአጠቃላይ ምዕራፍ 6 አጠር ያለ ምዕራፍ ነው። ሊቀለል ባለ መንገድ ለማየት እንሞክራለን። ስለ መሬት ነው የሚነግረን። ስለ መሬት በህዋ ውስጥ ወይም በዩኒቨርስ ውስጥ ስላላት ይዞታ ነው የሚነግረን። ስለ መሬት ቅርጽ፣ ስለ መሬት ዲሜንሽን ማለትም ስለ መጠነ ዙር ወይም ስለ ሰርከምፍራንሷ፣ ስለ ዲያሜትር፣ ስለ ዲግሪዋ ስላላት እንቅስቃሴ በራሷ ዛቢያ በምታደርገውና በፀሐይ ምህዋር ላይ የምታደርገውን እንቅስቃሴ እና በእነዚህ ደግሞ ምን እንደሚፈጠር ይህ እነዚህን ነገሮችን ነው የሚያስረዳን። የመጀመሪያው የመሬት ቅርጽና ዲሜንሽን ነው። እንግዲህ ስለ መሬት ቅርጽ ማወቅ ማጥናት የተጀመረው ከጥንት ዘመን ጀምሮ ነው። ከቅድመ ልደተ ክርስቶስ በአርስቶትል ዘመን ድረስ ይሄ ይጠናና ይመረመር ነበር። በድሮ ዘመን መሬት እንደ ዝርግ እንደሆነች ነበር ይታመን የነበረው። በኋላ ግን በምርምር ጥናት ከተደረገ በኋላ አሁን ላይ ዓለም የሚቀበለው የመሬት ቅርጽ ታወቀ ማለት ነው። ይህም ዓለም ላይ አሁን የሚታወቀውና ሳይንስ የሚቀበለው ኦብሌት ስፊሮይድ የሚባል ነው የመሬት ቅርጽ እንጂ ጠፍጣፋ ዝርግ ወይም እንቁላል የሚመስል ነገር አይደለም። ኦብሌት ስፊሮይድ ማለት ነው። እንግዲህ ይህንን ኦብሌት ስፊሮይድ የሚለውን ቅርጽ ደግሞ ለዓለም ያስተዋወቀው ጂኦዲሲ የሚባል የሳይንስ የጥናት ዘርፍ ነው። እንግዲህ ጂኦ የሚለውን በቀላሉ መሬት ማለት ነው። ስለዚህ ስለ መሬት ቅርጽ፣ መጠን፣ ስለ መሬት ስበት፣ ስለ መሬት በአጠቃላይ የሚያጠና ለመለካት የሚረዳ ሳይንስ ምን ብለን እንጠራዋለን? ጂኦዲሲ ብለን እንገልጸዋለን። እንግዲህ ጂኦዲሲ እንዴት ነው ስፊሮይድ ኦብሌት ስፊሮይድ የሚባለውን የመሬትን ቅርጽ ለዓለም ያስተዋወቀው ሲባል የተጠቀማቸው ነገሮች አሉ። ይሄው ዓለም አቀፋዊ የቦታ ግኝት ማወቂያ ወይም ደግሞ ጂፒኤስ ግሎባል ፖዚሽኒንግ ሲስተም የምንለው እና ሳተላይትን በመጠቀም ነው መሬት ኦብሌት ስፊሮይድ እንደሆነች የታወቀው ማለት ነው። እንግዲህ ኦብሌት ስፊሮይድ ስንል ምን ማለታችን ነው? እዚህ እንደምታዩት ወደ ምድረ ወገብ አካባቢ ላይ ምድራችን አበጥ ያለች ናት። ከዛ ወደ ላይ ስንሄድ ደግሞ ጠፍጠፍ ዝርግ የሆነች ወይም ደግሞ የተዘረጋች የሰፋች ትመጣለች ማለት ነው። እዚህ ጋር እንደምታዩት ኦብሌት ስፊሮይድ ማለት ምድረ ወገብ አካባቢ ላይ አበጥ ያለች ናት። ከዛን ዋልታዎች አካባቢ ላይ ወይም ፖል አካባቢ ስንሄድ ደግሞ ዝርግ ትሆናለች ማለት ነው። እዚህ ምድራችን ኦብሌት ስፊሮይድ ቅርጽ ነው ያላት። ስለዚህ ሙሉ በሙሉ እንቁላል ቅርጽ አይደለም ያላት፣ ብሎም ደግሞ ዝርግ ቅርጽ አይደለም ያላት ማለት ነው። ሌላው የመሬት ዲሜንሽን ነው። የመሬት ዲሜንሽን ስንል የመሬትን ማዕከላዊ ክፍል ወይም እችን የመሬትን እምብርት ማዕከል መሰረት አድርገን የምንለካቸው ልኬቶች ናቸው የመሬት ዲሜንሽን ብለን የምንገልጻቸው። እዚህ ጋር እንደምታዩት ዲያሜትር አለ። ይሄ ሙሉ ረጅሙ የመሬት ሬዲየስ አለ፣ የምድር ወገብ አለ። ስለዚህ እነዚህን በመጠቀም የምንገልጽበት መንገድ ነው ዲሜንሽን የምንለው የመሬት ዲሜንሽን። እዚህ ጋር ለምሳሌ የምድር ወገብ 6374 ነው። የምድር ወገብ ሬዲየስ 78 እዚህ ጋር ያው ቁጥሩ ሊሳት ይችላል 6378 ኪሎ ሜትር ቢሆን የምድር ወገብ ዙር፣ የምድር ወገብ ስፋት፣ የምድር ወገብ ይዘት እንዴት ይሰላል ነው። ያው ይሄንን ለመያዝ ለመሸምደር ሳይሆን ያው የምድራችንን ዲሜንሽኗን ማለት ስፋቷን፣ ይዘቷን እና ዙሯን ወይም ደግሞ ሰርከምፍራንሷን ማወቅ እንደምንችል ለማስረዳት ነው። እንግዲህ 2 ፓይ አር ነው። ልክ እንደ ሰርክል እንደ ክብ አይነት ስለሆነች ስለዚህ እዚህ ጋር 2 አለ። ፓይ ወጥ ነው። ሬዲየስ ደግሞ 6378 ነው። ይህንን ቁጥር እናገኛለን። ሌላው ስፌሪካል ናት። እንግዲህ ምድራችን ሙሉ በሙሉ ስፌር ባትሆንም ስፌር ላይክ ናት።
ስለዚህ የስፌር ደግሞ የስፋት ቀመር ደግሞ 4 ፓይ አር ስኩዌር ነው። ስለዚህ እዚህ ጋር አስገብተን እንደዚህ አይነት ውጤት እናገኛለን። የመሬት ስፋቷ ይሄን ያክል ነው ማለት ነው። ሌላው ይዘቷን ስንመለከት የመሬታችንን አሁንም ስፌር ስለሆነች 4/3 ፓይ አር ኪዩብ ነው የስፌር ቮሊዩም ማለት ነው። ስለዚህ ራሱን እንጠቀማለን። ይሄን ያክል ይዘት ያላት መሬት መሆኑን እንረዳለን ማለት ነው። ሌሎች የመሬት ዲሜንሽንን የሚገልጹ ከእምብርት ላይ መሰረት አድርገው የሚለኩ ነገሮች አሉ። ይሄው የምድር ወገብ ሬዲየስ፣ የዋልታ ሬዲየስ፣ ስፋት፣ ሌሎችንም ማየት ይቻላል። እነዚህ ሁሉ መሸምደድ አይደለም፣ ግን እዚህ ጋር አንድ ነገር ብቻ ለመግለጽ እዚህ ጋር የምታስተውሉት ነገር የዋልታ ሬዲየሷ እዚህ ጋር እንደምታዩት 6357 ነው። የምድር ወገብ ሬዲየስ ደግሞ 6378 ነው። ስለዚህ ከሁለቱ እንግዲህ ትልቁ የትኛው ነው ማለት ነው? የምድር ወገብ ሬዲየስ ነው። ይሄ ምክንያቱ ምንድነው? ቅድም ለመግለጽ እንደሞከር ነው እንግዲህ መሬታችን ምድር ወገብ አካባቢ ላይ ምን ያለች ናት ብለናል? አበጥ ያለች ናት። ከዛን ዝርግ ናት ማለት። ስለዚህ አበጥ ያለች በመሆኗ ምድር ወገብ አካባቢ ላይ አበጥ ያለች በመሆኗ የምድር ወገብ ሬዲየስ ከዋልታ ሬዲየስ የሚበልጥ ሆኗል ማለት ነው። ሌላው ስለ መሬት ክፍሎች ነው የምናነሳው፣ ወይም ስለ መሬት ንጣፎች እንመለከታለን። እንግዲህ በተለምዶ መሬትን ያው ብዙ ጊዜ በመሬት ላይ ነው የምንኖረው። ስለዚህ ከላይ ብቻ የምንመለከተው እንዳይመስለን ነው። ስለዚህ መሬት ክፍሎች አሏት ማለት ነው፣ ንጣፎች አሏት። እነሱም ከላይ ወደ ታች ስንመለከት ክረስት፣ ማንትል፣ ውጫዊ ኮር እና ውስጣዊ ኮር ብለን እነዚህ 4 ክፍሎች እናያለን። እንግዲህ የመጀመሪያው ክረስት ነው። ክረስት ይሄ ቁጥር ልክ አይደለም በነገራችን ላይ ያው መጽሐፍ ላይ ስለተቀመጠ ነው። 98% የመሬትን አካል ይሸፍናል ይላል። ይሄ ልክ አይደለም። እንደውም በተቃራኒው 1% ብቻ ትንሹን ነው የሚሸፍነው ከመሬት አጠቃላይ ይዘቱ የመሬት ክፍሎች ማለት ነው። ቢሆንም ያው እዚህ ጋር ስለተቀመጠ 98% የሚለውን ማየት ትችላላችሁ። እንግዲህ ከ8 የተለያዩ ቋጥኝ አለቶች ወይም ንጥረ ነገሮች ነው የተሰራው። ከነዚህ ንጥረ ነገሮች በአብዛኛው ሲሊኬትና ኦክሲጅን ይሸፍናሉ ማለት ነው። ወደ 70% የሚሆነውን ይዛሉ። የሁለተኛው የመሬት ክፍል ማንትል ነው። ማንትል እዚህ ጋር የምትይዙት የክረስት ሁነት የሚገኘው በጠጣር ወይም በአለት ሁነት ነው የሚገኘው። የማንትል አሁንም በተመሳሳይ ጠጣር ነው። እንግዲህ በክረስትና በኮር መካከል የሚገኘው የመሬትን 82% ክፍል ይዞ ይገኛል። እንግዲህ እዚህ ጋር 82% ይዞ ይገኛል ይላል። እዚህ ጋር ደግሞ 98 የመሬት ክፍል አካል ሆኖ ይላል። ይሄ ልክ አይደለም። ስለዚህ ይኸው ትልቁ ከመሬት ክፍሎች መካከል ትልቅ ቦታ የሚይዘው ማንትል ነው። 82 እስከ 84% ነው የሚይዘው። ስለዚህ እችን አስተካክሉ። 98 አይደለም፣ ይሄ 1% አካባቢ በጣም ትንሽ ነው የሚይዘው ክረስት። እንግዲህ በማንትል ላይ የምናገኛቸው ንጥረ ነገሮች ብረትና በማግኒዥየም የበለጸገ ነው ማንትል። ሌላው ውጫዊ ኮር ነው። ውጫዊ ኮር በሁነቱ ለየት የሚያደርገው ፈሳሽ ነው። በንጥረ ነገር ደግሞ እነ ብረት፣ ኒኬል እና ሰልፈርን ነው የያዘው። ውስጣዊ ኮር በተቃራኒው ጠጣር ሲሆን ብረትና ኒኬልን ነው የያዘው። እንግዲህ ወደ ታች ስንሄድ ወይም ደግሞ ጥልቀት ሲጨምር ማለት ነው የምናስበው ነገር ምንድነው? ከፍተኛ የሆነ መጠነ ሙቀት ይኖራል፣ ቴምፕሬቸር ይኖራል። ስለዚህ አንድ ነገር በጣም በከፍተኛ ሁኔታ በከፍተኛ መጠነ ሙቀት ላይ ደግሞ የሚሆን ከሆነ በፈሳሽነት ነው የሚሆን፣ ይቀልጣል ማለት ነው። ነገር ግን በተቃራኒው እዚህ ጋር የምንመለከተው አሁን የመጨረሻው የመሬት ክፍል ላይ ስናገኝ ግን ጠጣር የሆነ ሁነት ነው የምናገኘው። ይሄ የሆነበት ምክንያት ምን ስላለ ነው? ጥልቀት ሲጨምር ምን ስለሚጨምር ነው? ከፍተኛ የሆነ ፕሬዠር ወይም ደግሞ ግፊት ስለሚሆነው ያ ፕሬዠር በጠጣርነት እንዲቆይ ስለሚያደርገው የውስጣዊ ኮር በጠጣርነት ተገኝቷል ማለት ነው። እንግዲህ መሬት ትንቀሳቀሳለች። በመሬት እንቅስቃሴ እና ደግሞ በመሬት አጠቃላይ ሁኔታ ዙሪያ ደግሞ የተለያዩ ምልከታዎች አሉ። በዋናነት 2 ምልከታዎች አሉ። እነዚህም ጂኦሴንትሪክ እና ሄሎሴንትሪክ ይባላሉ። እነዚህን ስንመለከታቸው እንግዲህ ጂኦሴንትሪክ ስንል ጂኦ ማለት መሬት ማለት ነው። እንግዲህ ሴንትሪክ ማለት ደግሞ ማዕከል ማለት ነው። ስለዚህ መሬትን ማዕከል አድርገው ሌሎቹ የህዋ አካላቶች የሚያደርጉትን እንቅስቃሴን የሚገልጽልን። በተቃራኒ ሄሊዮ ማለት ፀሐይ ነው። ስለዚህ ሴንትሪክ ማለት ማዕከል ነው። ስለዚህ ፀሐይ የስርዓተ ፀሐይ ማዕከል ናት የሚለው ማለት ነው ባጭሩ።
ትንሽ ሰፋ አድርገን ስንመለከተው እንግዲህ ጂኦሴንትሪክ እንግዲህ መሬት ማዕከል ናት ወይም እምብርት ናት ነው የሚለው። እንግዲህ የተለያዩ ፈላስፋዎች ናቸው ይህንን የሚቀበሉት። እንደነ አርስጣጣሊስ እንደነ አርስቶትል አይነቶች ይህንን ይቀበላሉ። ሌሎቹ አካላቶች በመሬት ዙሪያ ነው የሚዞሩት ነው። ይሄ እንግዲህ ከሁለተኛው ክፍለ ዘመን ቅድመ ልደተ ክርስቶስ ማለት ነው። ቅድመ ልደተ ክርስቶስ እስከ 6ኛው ክፍለ ዘመን ዓመተ ምህረት ድረስ ማለት ነው። ከ6ኛው ክፍለ ዘመን ድረስ የዘለቀ ነው ማለት ነው። በኋላ ግን የተለያዩ ምልከታዎች እየመጡ ሳይንስ ሲዳብር ይሄ የነበረው ምልከታ ተቀየረ ማለት ነው። ስለዚህ ይሄ ነው የጂኦሴንትሪክ አመለካከት። እችት መሬት መካከል ላለች፣ በእሷ ዙሪያ ደግሞ ሌሎቹ ፕላኔቶች ፀሐይን ጨምረው ይዞራሉ ነው። የሁለተኛው አመለካከትና አሁናዊ የሆነ በሳይንሱ ማህበረሰብ የሚታመነው ሄሊዮሴንትሪክ ነው። ይህ ሄሊዮ ቅድም እንዳየነው ፀሐይ ማለት ነው። ስለዚህ ፀሐይ የስርዓተ ፀሐይ ወይም የህዋ ማዕከል ናት፣ እምብርት ናት የሚል ነው። እንግዲህ ይህንን ለዓለም ያስተዋወቀው ኒኮላስ ኮፐርኒከስ የሚባል ተመራማሪ ነው። ስለዚህ ይህንን ከሱ ጊዜ ጀምሮ እስከ 16ኛው ክፍለ ዘመን ድረስ የታወቀው ነበር። ከሱ በኋላ ግን በዚህኛው ክፍለ ዘመን በኋላ በዓለም ላይ ፀሐይ ማዕከል እንደሆነች፣ የስርዓተ ፀሐይ እምብርት እንደሆነች በጥናት ተረጋግጧል። አሁንም የሳይንሱ ማህበረሰብ የሚቀበለው ሆኗል ማለት ነው። አሁን ድረስ እንደምታዩት ፀሐይ ማዕከል ናት፣ በእሷ ዙሪያ ደግሞ ሌሎቹ ፕላኔቶች ይዞራሉ ማለት ነው። ስለዚህ መሬት ማዕከል ሳትሆን ልክ እንደ ሌሎቹ ፕላኔቶች ፀሐይን የምትዞር ናት ማለት ነው። በዚህ አስተሳሰብ እንግዲህ መሬታችን እንቅስቃሴዎች አሏት። ሁለት ዋና ዋና እንቅስቃሴዎች አሏት። እነዚህም በራሷ ዛቢያ የምታደርገው እና በፀሐይ ዙሪያ የምታደርገው መሽከርከር ነው። እንግዲህ በራሷ ዛቢያ የምታደርገው መሽከርከር እንግዲህ 24 ሰዓት ወይም አንድ ቀን ነው የሚፈጅባት። በዚህ ምክንያት ደግሞ ሌሊትና ቀን ይፈራረቃሉ። አንድ ቀን 24 ሰዓት ነው የምንለው፣ አንድ ዕለት የምንለው። ስለዚህ ቀንና ሌሊት በዚህ ምክንያት ይፈራረቃሉ። እንግዲህ መሬታችን ያው በራሷ ዛቢያ በምታደርገው መሽከርከር ልክ ፀሐይ በምስራቅ ወጥታ በምዕራብ የምትጠልቅ ትመስላለች ማለት ነው። ስለዚህ ምንድነው የሚሆን? የፀሐይ ብርሃን የሚያገኘው ክፍል ቀን ይሆናል። በተቃራኒው ከፀሐይ ጀርባ ደግሞ ያለው ደግሞ ጨለማ ይሆናል ማለት ነው። ስለዚህ መሬታችን የምትዞረው ከምዕራብ ወደ ምስራቅ ነው። ፀሐይ ደግሞ የምትዞረው ከምስራቅ ነው ወደ ምዕራብ ነው። ስለዚህ ምንድነው የሚሆነው? ፀሐይ ያገኘው ክፍል በተቃራኒ ሲጨልም፣ ጨለማ የነበረው ክፍል ደግሞ በተራው ብርሃን ያገኛል ማለት ነው። ሁለተኛው እንቅስቃሴ በፀሐይ ዙሪያ የምታደርገው እንቅስቃሴ ነው። በዚህ ምክንያት ደግሞ ወቅቶች ይፈጠራሉ ወይም ወቅቶች ይፈራረቃሉ። እነዚህ 4 ወቅቶች ይፈራረቃሉ ማለት ነው። እንግዲህ አሁን እዚህ ጋር መያዝ ያለብን ነገር መሬታችን ቀጥ ያለች ሳትሆን 23.1/2 ዲግሪ ከቀጥ መስመር ዘንበል ያለች ናት። ወደ ዝርግ ምህዋር ዘንበል ያለች የምታጋድላት። ስለዚህ ይሄ የሚጠቅመው ምንድነው? ለምሳሌ በፀሐይ የሰሜናዊ ንፍቀ ክበብ ይሄ እንደዚህ ቢሆን ይሄኛው የሰሜን ንፍቀ ክበብ ነው። ሰሜን ንፍቀ ክበብ እዚህ ፀሐይ በዚህ በኩል ናት። እዚህ የሰሜን ንፍቀ ክበብ ፀሐይ ሲያገኝ ደቡብ አያገኝም። በተቃራኒው ደግሞ ፀሐይ ምድራችን ስለምትዞር 23.1/2 ዲግሪ በራሷ ምህዋር ላይ ስለምትዞር ምንድነው የሚሆነው? ፀሐይ በዚህ ጋር ያው ፀሐይ አትቀየርም፣ ግን ምድራችን ስለምትዞር ይሄ ደቡቡ ይደርሰዋል። በተቃራኒው ደግሞ ሰሜኑ ደግሞ ምን ይላል ማለት ነው? ይጨልማል ማለት ነው። ስለዚህ ይሄ የፀሐይ የምድራችን 23.1/2 ዲግሪ ማዘንበል ወቅቶች እንዲፈራረቁ ያደርጋል ማለት ነው። ስለዚህ ፀሐይ ለምሳሌ በሰሜን ንፍቀ ክበብ ስትሆን ክረምት ወይም ደግሞ ከፍተኛ የሙቀት ያለው ወቅት ይፈጠራል። በተቃራኒው በደቡብ በኩል ደግሞ ያሉት ቀዝቃዛን ወቅት ያሳልፋሉ ማለት ነው። እንግዲህ የመሬት የሰሜን ዋልታ ወደ ፀሐይ ሲያጋድል ይሄው አብዛኛው የሰሜን ንፍቀ ክበብ ፀሐይ ያገኛል ማለት ነው። ስለዚህ በቀጥታ የፀሐይ ብርሃንን ያገኛል ማለት ነው። እንግዲህ በቀጥታ የሚጓዘው የፀሐይ ብርሃን ሰያፍ ከሚጓዘው ይልቅ ጉልበትን ያሳልፋል ማለት ነው። ስለዚህ በቀጥታ ፀሐይ ብርሃን ወደ ምድር ሲያርፍ ከፍተኛ ብርሃንን ወደ ምድር
ያስተላልፋል ማለት። ስለዚህ የፀሐይ ብርሃን በሰሜን ንፍቀ ክበብ የሚያርፍ ከሆነ የሰሜን ንፍቀ ክበብ ሞቃት የሆነ የክረምት ወቅትን ያሳልፋል ማለት ነው። ለእኛ ክረምት፣ ለሌሎቹ ደግሞ በጋ ማለት ነው። ይኸው እንደምታዩት ነው። ይሄ የምድር ወገብ አለ። ይሄ ሰሜን ንፍቀ ክበብ ነው። ይሄኛው ደግሞ ደቡብ ንፍቀ ክበብ ነው። ይኸው የፀሐይ ብርሃን ልክ የሰሜን ንፍቀ ክበብ ላይ ሲያገኝ ከፍተኛ ሙቀት ያለው የክረምት ለኛ ማለት ነው። ሌሎቹ ደግሞ በጋ ይሆናል። በተቃራኒው እዚህ አካባቢ በደቡብ ያሉት ደግሞ ቀዝቃዛ የክረምት ወራትን ያሳልፋሉ ማለት ነው። እንግዲህ አሁን እዚህ ጋር ሁለት የምትይዙልኝ ነገሮች አሉ። ሶሊስቲስ እና ኢኩኖክስ የሚባሉ ከመሬታችን በፀሐይ ዙሪያ በምታደርገው መሽከርከር የሚፈጠሩ ተፈጥሯዊ ክስተቶች አሉ። እንግዲህ የመጀመሪያው ሶሊስቲስ እንደምንመለከተው እንግዲህ ሶሊስቲስ ማለት ባጭሩ የቀኑና የሌሊቱ ርዝማኔ የሚለያይበት ወይ የሚያጥርበት ወይ ደግሞ የሚረዝምበት ሁኔታ ነው ሶሊስቲስ ብለን የምንገልጸው ማለት ነው። እንግዲህ በአመት ውስጥ ሁለት ጊዜ ሶሊስቲስ ይከናወናል። ወይም የአመቱ አጭሩ ቀን ወይም የአመቱ ረጅሙ ቀን ማለት ነው። እነዚህ ነገሮች ይከሰታሉ። የመጀመሪያውን ስንመለከት ይሄ የመጀመሪያው ሶሊስቲስ ሰመር ሶሊስቲስ ወይም የክረምት ሶሊስቲስ ይባላል። እንግዲህ በዚህ ጊዜ የፀሐይ ብርሃን በሰሜን ምድር ወገብ አካባቢ ወይም በኖርዘርን ሄሚስፌር በሰሜን ንፍቀ ክበብ አካባቢ ነው የሚያርፈው ወይም በትሮፒካል ካንሰር ላይ ያርፋል ማለት ነው። ስለዚህ የሰሜናዊ ንፍቀ ክበብ የፀሐይ ብርሃን እናገኘ ማለት ነው። እዚህ ምንድነው የሚሆነው? በሰሜን ንፍቀ ክበብ አብዛኛው ጊዜ ፀሐይ በቀጥታ መስመር በሰሜን አቅጣጫ ላይ ያርፋላቸዋል ማለት ነው። ስለዚህ ምንድነው የሚሆነው? ያው አርክቲክ አካባቢ ላይ ያሉት ለ24 ሰዓት የፀሐይ ብርሃንን ያገኛሉ ማለት ነው። ለ24 ሰዓት የፀሐይ ብርሃንን ያገኛሉ ማለት ነው። ከዛ በኋላ ይሄኛው እንዳለፈ ደግሞ ኢኩኖክስ ይቀጥላል። ኢኩኖክስ ማለት እኩል የሚሆንበት ማለት ነው። መስከረም 22 እና 23 ላይ የጸደይ ኢኩኖክስ ይፈጠራል። ማለትም የቀንና የሌሊቱ ርዝማኔ እኩል የሚሆንበት ማለት ነው። ከዛ ደግሞ አሁን የሚመለስና በታህሳስ ወር ላይ ደግሞ የሰሜን ዋልታ ከፀሐይ በተቃራኒ ይሆናል። ወይም ደግሞ የፀሐይ ብርሃን በደቡብ ዋልታ ላይ ያርፋል ወይም በትሮፒካል ካፕሪኮርን ላይ ያርፋል ማለት ነው። ስለዚህ በሰሜን ንፍቀ ክበብ የበጋ ሶሊስቲስ ይከሰታል። ይሄ ታህሳስ 21 እና 22 ላይ ማለት። ስለዚህ ይሄ ረጅሙ ቀን ይከሰታል ማለት ነው። ረጅሙ ቀን ይከሰታል መች? ታህሳስ 21 እና ታህሳስ 22 ላይ ትሮፒክ ኦፍ ምን ላይ ካፕሪኮርን ላይ በደቡብ ላይ ነው ፀሐይ ብርሃን የሚያርፈው። በተቃራኒ በሰሜን ያለው ከፀሐይ ስለሚርቅ ረጅም የሆነ ሌሊት ነው። ይሄ ረጅም የሆነ ሌሊትን ያሳልፋሉ። ለዛ ነው የገና ጀንበር እየተባለ የሚጠራው ማለት ነው። የገና ጀንበር በጣም ሌሊቱ ረጅም ስለሚሆን አነጋ ስለሚል የገና ጀንበር የተባለው። ስለዚህ ታህሳስ 21 22 ላይ ረጅሙ ሌሊትን ወይም አጭሩን ቀን እናገኛለን። በተቃራኒው ደግሞ ሰኔ 21 እና እዚህ ላይ ማለት ነው ሰኔ 21 ወይም 22 ደግሞ የክረምት ሶሊስቲስ የምንለው ረጅም የሆነ ቀን እናገኛለን ማለት ነው። ረጅም የሆነ ቀን እናገኛለን ማለት ነው። ስለዚህ ምንድነው የሚሆነው? በአንታርክቲክ አካባቢ ወይም ደቡብ ዋልታ ላይ ያሉት ምን ያደርጋሉ? የፀሐይ ብርሃንን ያገኛሉ በተራቸው። ምክንያቱም የፀሐይ ብርሃን ደቡብ ላይ ስለሚያርፍ ነው። በተቃራኒው ደግሞ አርክቲክ አካባቢ ደግሞ ያሉት ወይም የሰሜን አካባቢ ያሉት ደግሞ ለ24 ሰዓት ምን ይላሉ ማለት ነው? ይጨልማሉ ማለት ነው። ከዛ በኋላ እንግዲህ ኢኩኖክስ አንደኛውን አይተናል። መስከረም 21 እና 23 ላይ 12 ሰዓት ነው የምናገኘው። ይሄ ደግሞ በሌላ የሚደገመው መች ላይ ነው? መጋቢት 21 እና 22 ላይ ኢኩኖክስ የፀሐይ ብርሃን የምድር ወገብ ላይ ይመለሳል። ስለዚህ የፀሐይ ብርሃን የምድር ወገብ ላይ የሚያርፍ ሲሆን የሌሊትና የቀን ርዝማኔ እኩል ይሆናል ማለት ነው። ያው ቅድም እንዳየነው በክረምት ወይም በሰኔ ሶሊስቲክስ ላይ
ሰኔ 21 ወይም ደግሞ ሰኔ 22 የምንለው ላይ ደግሞ የክረምት ሶልስቲስ ወይም ረጅሙ ቀን የሚስተዋልበት ነው። እንግዲህ በአጠቃላይ በአንድ ዓመት ነው የሚፈጅባት መሬት በፀሐይ ምህዋር ላይ ለመዞር ወይም 365 ቀናት ከ5 ሰዓት ከ48 ደቂቃ እና ከ46 ሴኮንድ ማለት ነው። ሌላው መያዝ ያለባችሁ ነገር አሁን በምን ያህል ፍጥነት ነው የምትጓዘው ነው። እንግዲህ አንድ ዓመት ቢፈጅባትም ግን በእያንዳንዱ ሴኮንድ ላይ ምን ያህል ኪሎ ሜትር ነው የምትንቀሳቀሰው ወይም ፀሐይን የምትዞረው የሚለውን ማወቅ አለብን። ስለዚህ እዚህ ጋር ይሄን ለመስራት የሚያስፈልገን ነገር የመጀመሪያው በፀሐይና በመሬታችን መካከል ያለው ርቀት ያስፈልገናል። ስለዚህ ይሄ ደግሞ ማለት 150 ሚሊዮን ርቀት ነው ያለው። እዚህ ይሄን ዲስታንሱን አውቀናል። ጊዜው ደግሞ ዓመት ነው። አንድ ዓመት ነው። ታይም አንድ ዓመት ነው። ስለዚህ ይሄን ዓመት ወደ ሴኮንድ እንቀይረዋለን። ከዛ መጨረሻ ላይ እናደርጋለን ማለት ነው። ስፒድ ማለት ወይም ቶሎታ ማለት የምንለው ርቀቱ ሲካፈል ለቲ ነው። ግን እዚህ ጋር በክብ ወይም ስፌሪካል በሚሆን መንገድ ነው ፀሐይን የምትዞረው። ስለዚህ ርቀቱ 2 አር ነው የሚሆነው። ስለዚህ አርን እንተካለን ይሄንን 150 ሚሊዮን ከዛ እነዚህን ካበዛን በኋላ መጨረሻ ላይ 30 ኪሎ ሜትር ፐር ሴኮንድ እናገኘ። ስለዚህ ምድራችን በሴኮንድ ውስጥ 30 ኪሎ ሜትር ትጓዛለች ማለት ነው። ወይም ደግሞ ፀሐይን ለመዞር ጉዞ ታደርጋለች ማለት ነው። ስለዚህ ይሄ በሴኮንድ ውስጥ ነው። በአመት ውስጥ ግን ይህን አንድን ዙረት ትጨርሳለች ማለት ነው። አንድ ኦርቢት ወይም አንድ ምህዋሯን የፀሐይን ምህዋር ዙራ ትጨርሳለች ማለት ነው። እንግዲህ ያው አጭር ነው ምዕራፉ። ጠቅለል ያሉ ነገሮችን አንስተናል። ጥያቄ ካላችሁ በኮሜንት ቦክሱ ላይ አስቀምጡልኝ። ስላዳመጣችሁኝ አመሰግናለሁ። ቀጣይ ላይ ምዕራፍ 7 ይዤ እቀርባለሁ። መልካም ጊዜ ይሆንላችሁ።